የትኛውም ስራችን ያለ ጸጥታ፣ ያለ ስርዓት፣ ያለ ህዝብ አመኔታ ትርጉም የለውም። ይህ ኃላፊነት ደግሞ የወደቀው በፖሊስና በጸጥታ ኃይላችን ላይ ነው። የአዲስ አበባ ፖሊሳዊ ስራ የተለመደ የአዘቦት ቀን ስራ ብቻ አይደለም፣ ግንባር ቀደም የከተማ አገልግሎት ስራም ጭምር ነው። በእያንዳንዷ የከተማችን ኮርነር፣ በእያንዳንዷ መንደር፣ ከእያንዳንዱ የከተማችን ነዋሪ ጋር የምታደርጉት ግንኙነት የከተማችንን ገጽታ በህዝብና በመንግስት መካከል ያለውን መተማመን ጭምር የሚያንጸባርቅ ነው። የእናንተ ሚና ዝም ብሎ ህግ ማስከበር ብቻ አይደለም፣ ወይ ወንጀል መከላከል ብቻ አይደለም። ከተማችን በስርዓት የምትመራ፣ በከተማችን ውስጥ የሚንቀሳቀሱ ሰዎች፣ ቱሪስቶች፣ የቢዝነስ ሰዎች የበለጠ ደህንነት እንዲሰማቸው የምታደርጉት እናንተ ናችሁ። ይህን ለማሳካት ደግሞ 3 ጉዳዮች ላይ ትኩረት ሰጥቶ መስራት ያስፈልጋል። አንዱና ዋነኛው በታማኝነት ዛሬ ቃል በገባችሁት መንገድ ህዝባችንን ማገልገል ነው። ሁለተኛው ዋነኛው ጉዳይ ስነ ምግባር የተላበሰ ሙያ አገልግሎት መስጠት ነው። ሶስተኛውና ሌላኛው ጉዳይ የህዝብ አገልጋይነት ስነ ልቦና መላበስና በዛ አመለካከት መትጋት ያስፈልጋል። አዲስ ፖሊስ አዲስ 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 ፖሊስ አዲስ አዲስ። ከተማችን አዲስ አበባ እያደገችና እየዘመነች ከመሆኑን ባሻገር በርካታ የውጭ ሀገራት ዜጎችና ዲፕሎማቶች የሚገኙባት ዓለም አቀፍ ከተማ ነች። በመሆኑም የከተማችን እድገት የህብረተሰቡን ስልጣኔና የዲፕሎማቲክ ማህበረሰቡን የሚመጥን የፖሊስ ተቋም መገንባት የግድ ይላል። ይህንን ታሳቢ በማድረግ ከሀገራዊ ለውጡ ወዲህ በጸጥታና ደህንነት ተቋማት ልዩ የሪፎርም ስራዎች እየተከናወኑ ይገኛሉ። አዲስ አበባ ፖሊስ ጠቅላይ መምሪያ ተልእኮውን በእውቀትና በላቀ ስኬት ለመፈጸም እንዲችል ተቋሙ በሰው ኃይልና በሎጂስቲክስ ማደራጀት፣ የአገልግሎት አሰጣጥ ማነቆችን ማስወገድ ስራዎችንም በስፋት እያከናወነ ይገኛል። ተቋማችን የተጀመሩት የሪፎርም ስራዎችን ለማጠናቀቅና የሰራዊቱን ኑሮ ለማሻሻል የ100 ቀን እቅድ አውጥተን ወደ ተግባር ገብተናል። ፖሊስ ከህዝብ ውስጥ ወጥቶ ህዝብን እያገለገለ ፍትህ በአገር እንዲሰፍን ከተለያዩ ክልሎች ተመልምለው የመጡትን የመዲናችን አዲስ አበባ እድገትና የተቋማችን አዲስ አበባ ፖሊስ ተልእኮዎችን በሚመጥን መልኩ የአእምሮ ዝግጁነትን፣ የአካል ብቃትን፣ የመንፈስ ጽናትንና ሙያዊ ክህሎትን በማረጋገጥ ለዛሬ ምረቃ በቅተናል። አዲስ ፖሊስ አዲስ 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 ፖሊስ አዲስ 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 ፖሊስ አዲስ 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 ፖሊስ አዲስ አዲስ